ወሰላቱ ሰላም አላ ረሱልላህ። ያው ዛሬ የተገናኘነው ወንድማችን አወል ዋርጋ ቤት ነው። እንግዲህ የኸይር ቤት ያድርገው። እዚህ የተሰበሰቡት አልሂዳያ ላይ የተለያየ አሻራ ያሳረፉና እያሳረፉ ያሉ ወንድሞች ደቡብ አፍሪካ ላይ የተካሄደውን ገቢ ማሰባሰብ ምክንያት በማድረግ በተለይም ደግሞ ሩቅ ሆነው እንደ ቅርብ ለሀገራቸው የሚጨነቁ ወንድሞቻችን ያደረጉት አስተዋጽኦ አይተኬ በመሆኑና በጣም ከፍተኛ ድል አስመዝግበው ለፍተው ስደት ላይ ሆነው ለሀገራቸው ሕዝብ ተጨንቀው በተለይም ደግሞ በእኔ አሻራ ሂዳያውን ይሆናል በሚል ላይ ተመስርተው ከፍተኛ እንቅስቃሴ አድርገው በተለይም ደግሞ እነዚህ አራት ዱዓቶች ወደዛ በሄዱበት ጊዜ ገንዘባቸው ያወጡት እንዳለ ሆኖ ብዙዎቹ ደግሞ ስራቸውን ትተው ከአንድ ከተማ ሌላ ከተማ እየተንቀሳቀሱ በመስተንግዶ ላይ እየተሳተፉ ትልቅ አስተዋጽኦ ያደረጉ ወንድሞቻችን ናቸው። ከነሱ ሀቂቃ ሀገራችን ላይ ያሉ ነጋዴዎች ሊማሩበት አርአያ ሊያደርጉት ከሚፈለገው ጉዳዮች አንዱ ቀናዓ አላህ በሰጠ ነገር መብቃቃት የሚለው ነገር ሀቂቀተን በእነሱ ነው ያየነው። እዚህ ትልቅ ሀብት ያለው ልጠይቀው ስትሄድ የችግር መሀት ሲነግር በቃ እርዳታ እናሰባስብለት እስክትል ትደርሳለህ። ለራሱ እንኳን ሊሰጥ ማለት ነው። እዛ ያሉት ያለውም የሌለውም ሲያመሰግን ነው የምትሰማው ማለት ነው። አልሐምዱሊላህ ጥሩ ነው፣ አልሐምዱሊላህ ደህና ነው ማለት አንድ። ሁለተኛ እኛ ሀገር ገንዘብ ማሰባሰቢያ ሊኖር ይችላል ብሎ ከገመተ ብዙ ሰው ይቀራል ከፕሮግራም። ደቡብ አፍሪካ ላይ ያየነው ደግሞ ተቃራኒ ነው። አንደኛ እኛ ሰብሳቢዎቹ ከመግባታችን በፊት ህብረተሰቡ ተሰብስቦ ይጠበቃል። አንድ ሁለተኛ ሲሰጡ ሰጪዎች ሳይሆን ተቀባዮች የተሰጠው ሰው የሚደሰተው ያክል ነበር የሚደሰቱ። ሀቂቃው እሱ ነው። ያው ስላላወቅንበት እንጂ የሚሰጠው ሰው የበለጠ መደሰት አለበት። ግን ተግባር ላይ አውለውት አይተናልና አላህ ሱብሓነሁ ወተዓላ ይህንን ያላቸውን አላህን የማመስገን ጸጋ አይንሳቸው ብለን እንለምናለን። አላህ ዱንያ አኺራቸውን ያሳምርላቸው። ባላቸው ሀብት ላይ ሀብት፣ በኢማን ላይ ኢማን፣ በተቅዋ ላይ ተቅዋ ጠብቆ ጨምሮላቸው የሚያሰጋቸው ነገር በሙሉ ተወግዶ ከፊትም ከኋላም ከላይም ከታችም ከግራም ከቀኝም አላህ ሱብሓነሁ ወተዓላ ጥበቃውን እንዲያደርግላቸውና ይሄንን የቆሙለት ዓላማም አልሂዳያ ተሳክቶ ያለባቸው ነገር በሙሉ ተስተካክሎ አብረን በቅርብ ጊዜ አልሂዳያ ህንፃዎቹ ተገንብተው የምናስመረቅበት ጊዜ እንዲያቀርብልን አላህን እለምናለሁ። ጀዛኩሙላሁ ኸይር። ሰላም አለይኩም ወበረካቱህ።